እየመጣሽ ተኝ አልጋ ሰፊ ነው ተረቱ። የሄርሜላ አይን አውጣነት ደግሞ በጣም ተልክ በላይ እየዘለለ ነው። በቃ የሆነ ወደር የሌለው ሆነብን። የእውነት እንዴ ሰው እኮ በዚህ ልክ ሩታ ማቃጠሏ አንሶ አልበቃ ብሏት ደግሞ ቤተሰቦቿ ድረስ ሄዳ የልብልብ ማን እንደሰጣት እንግዲህ ታውቃላችሁ እናንተ። የእውነት እኔ ግን አደነቅኳት ሄርሜላን በዚህ ልክ እንትና ሩታን ለማናደድ የምታደርገው ድርጊት በጣም የሚገርም ነው። ሩታም ደግሞ እውነት ብልጥ ትመስል የነበረ ምንም ብልጥ አይደለችም። ሩታ ብልሃተኛም ትመስል የነበረ ምንም ብልሃተኛም አይደለችም። በነገራችን ላይ እኔ እሷን ቢያደርገኝ ኖሮ ግን ባሌን ታርቄ በስርዓት ተንከባክቤ ባሌን ወደ ራሴ መልሳለሁ እንጂ ይበልጡን ደግሞ ሌላዋን ሴት መርጦ እንዲሄድ አልገፋፋም። የእውነት ሰላም ሰላም፣ ውድና የተከበራችሁ ወደ ሀኒቱ ቻናል ቤተሰቦቼ እንዴት አደራችሁ? እንዴት ዋላችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። እናንተ በያላችሁበት ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ውዶቼ ለሀኒቱ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ አበረታቱኝ። ቤተሰብ የሆናችሁ ደግሞ ነባሮቹ እንደ ሰርኩ እንደ ወትሮ ላይክ እና ሼር እንዳይረሳ ውዶቼ፣ አበረታቱኝ። እመጣለሁ እጠፋለሁ። እንግዲህ የመስከረም ዝናብ ሆኛለሁ። እንግዲህ ምንም ማድረግ አይቻልም። እንደ መስከረም ዝናብ እየጠፋው እመጣለሁ፣ በቅላለሁ፣ እጠፋለሁ። እንግዲህ ያጋጥማል። ሰው ቤት የሚሰራ ሰው አይመቸውም። የእናት ቤት አይደለም ሰው ቤት ነው ያለነው። በሚመቸን ሰዓት እንመጣለን። ካያችሁልን እዩልኝ፣ ካላያችሁ ደግሞ የራሳችሁ ጉዳይ አለማየት ትችላላችሁ። እየዘረገጣችሁ መሄድ ትችላላችሁ። ሀሳቡ ከተመቻችሁ ብቻ ላይክ እያደረጋችሁ ሼርም አድርጉ ልጆቼ። ሀሳባችሁን ደግሞ በኮሜንት አስቀምጡ። እና ወደ ሀሳቤ ስገባ ጋይስ የሄርሜላ አይን አውጣነት ግን አልገረማችሁም? አልተገረማችሁም? አልተደነቃችሁም? በእርግጥ ተመካክረው ስራ ሊሆን ይችላል። አንዳንዴም የእውነት የሚመስል ነገር አለ። ሲቀጥል ሩታ ትክክል አልሰራችም። የእውነት ለመናገር አንድ ሰው ክብር ሲሰጣችሁ ላክብራችሁ ብሎ ያ ሰው ዝቅ ብሎ እናንተን ለማክበር ዝግጁ ሆኖ ከመጣ መቀበል ነው ያለባችሁ። ምንም ስህተት ይስራ ያ ሰው ምንም ስህተት ይስራ፣ ከስህተቱ ተመልሶ ነው ያ ሰው ለሩታ ይሄ ይገባታል ብሎ ያንን መኪና ሰጠ። ቀጣይ ደግሞ በቀጣው 400,000 ወርቅ ሰጠ። የእውነት ሩታ ይሄ ብቻ ለሱ ለሩታ አብርሽ ምን ያህል ቦታ እንዳለው ማረጋገጫ ነበር ለሷ። በእርግጥ እኔ በቆርቆሮ በስጦታ በምናምን በቁሳቁስ ነገር አላምንም። የማምንም ሴት አይደለሁም። ገባችሁ? አንድ ሰው ጥፋት ካጠፋ ጥፋቱን አምኖ ይቅርታ እንዲጠይቀኝ ነው የምፈልገው እንጂ በቁሳቁስ ነገር ገዝቶ እንዲደልለኝ አልፈልግም። ቁሳቁስ አንድ ሰው ጥፋት አጥፍቶ ይሄን አጥፍተሃል ብላችሁት እሱ ደግሞ አላጠፋሁም ኖ ብሎ እናንተ እውነታውን እያወቃችሁ እሱ ከደበቃችሁ የእውነት የፈለገ ጊዜ እንኳን መኪና ለምን እዚህ ጋር የፈለገውን አምጥቶ የፈለገውን ቁሳቁስ ነገር አይደረድርም? እኔ አይመለከተኝም። ገባችሁ? ከሁሉም በላይ ከስጦታም ከገንዘብም በላይ እምነት ቃል ይበልጣል። ገባችሁ? መታመን በቂ ነው ለአንድ ሰው። ከስጦታም በላይ እምነት በቂ ነው። ስለዚህ እሷ ግን ማድረግ ያለባት ነገሮችን ሁሉ በብልሃት ማስኬድ ስትችል ግን ምናልባት የጠረጠራችሁ ነገር አለ ብዬ አስባለሁ። መኪና ተሰጣት። በቀጣይ ደግሞ 400,000 ወርቅ ሲሰጣት ሩታና ይቅርታ ሄርሜላና አብርሽ እንዴት እንደሚኳኋኑ ታውቃላችሁ። የእውነት አንድ ባለትዳር ሰው የፈለገ ዩቲዩበር ቢሰራ የእውነት ከእርግዝናዋ ጀምሮ ለሩታ አብርሽ አልተጠነቀቀላት። ሀቅና ወራ ከተባለ እርግዝና ላይ ስትሆኑ እርጉዝ ሆናችሁ ያሳልፋችሁ ታውቃላችሁ። ብዙ ባህሪያቶችን የሚቀያየሩባችሁ የራሱ የእርግዝናው ባህሪ እናንተን በቃ አመላችሁን ነው የሚነሳችሁ። እውነት ለመናገር ገባችሁ? ስለዚህ በእርግዝናውም ሰዓት አብርሽ አልተጠነቀቀላትም ለሩታ። ወልዳም ደግሞ ሰላሟን አልሰጣትም። እቺ ሄርሜላ ራሱ ሴት ናት አይደል? ራሷን በሩታ ቦታ ላይ ብታደርገውና ለትንሽ ለደቂቃ እንኳን ማሰብ ብትችል መልካም ነው። የእውነት ይቺ ልጅ ከእርግዝናዋም ሰላም ነስታታለች። አሁንም ወልዳ ደግሞ ሰላም እየሰጠቻት አይደለም። ይሄ ሁሉ መንገድ ፈርቀዳጅ ደግሞ አብርሽ ነው። የእውነት ሚስቱን ሊያስከብር የሚችለው ዋናው ባለቤቱ ነው። እሱም ማነው? አብርሽ ነው። ማስከበር ካለበት በቤተሰቦቿም እንዲጠላ ካልፈለገ እና አብርሽ አልፎም ተርፎም ደግሞ ከሩታም አልፎ ተርፎ ደግሞ ቤተሰቦቿ ድረስ ሄርሜላን ይዞ እየሄደ ሰላም እየነሳ ነው ይሄ ሰው። ስለዚህ ምናልባት ተመካክሮ ስራ ሊሆን ይችላል። አያገባኝም። ግን ይቺ ልጅ አራስነቷን በአግባቡ ትወጣ። በቃ
ቢያንስ እንኳን ክርስትና እስከምታስነሳ ድረስ ወጥታ ወደ ፀሐይ ወደ ውጭ እስከምትወጣ ድረስ መታገስ። 10 እየሄዱስ ነይ እንፈልግሻለን እየተባለ የእውነት እንዲህ አራስ እኮ በጣም እንትን ያስፈልጋታል፣ መጠንቀቅ ያስፈልጋታል አይደል? ከግርዶሽ መውጣት የለባትም። አሁን ዘመኑ ሆነና ዝም ብሎ ይሄ ዛንዜራ ምናምን እንደዚህ ጌጣጌጥ ይሰራና ውስጥ ይቀመጣሉ እንጂ እኮ ከግርዶሽ ውስጥ እስከ ስንት ቀን ነው አትወጡም ሲጀመር። የእውነት ለመናገር እስከ 20 ቀን ነው 41 ድረስ ነው ብቻ አላውቅም። ከግርዶሽ አትወጡም። ገባችሁ? እኔ ስለማቅ ነው እንደዛም ስለሆንኩ እኔ መውጣት እየፈለግኩ ራሱ እናቴ ኖ እያለች እዛው እንድቀመጥ ስትገፋፋኝ ነበር እናቴ ማለት ነው። ስለዚህ ይች ልጅ በምንድዋ ነው ወልዳ የወለደችበት ቆስሏ ሳይመለስ ጠገግ ሳይል በምንድዋ ነው 24 ሰዓት ነይ ውጪ ነይ ግቢ እየተባለች በር ድረስ እየተጠራች አንዴ ስጦታ አንዴ ሰፕራይዝ ይሏታል፣ አንዴ ደግሞ ሄርሜላ ሄዳ ደግሞ ነይ እፈልግሻለሁ ብላ ቤቷ እናትና አባቷ ቤት ድረስ ሄዳ በእግሯ ሰላም የምትነሳው በዚህ ልክ ለምን? እኔ በእርግጥ እኔ በእናብርሽ ቪዲዮ መስራት ትቼ ነበር፣ ግን በጣም ነው የሚያስጠላው እየሆነ ያለው ነገር። የእውነት ሄርሜላስ በዚህ ልክ ክብርሽን አትጠብቂ። የእውነት ስራም ቢሆን በዚህ ልክ ወርደሽ ሰው ትዳርና ባለ ትዳሮች ውስጥ ገብተሽ መሀል ላይ ገብተሽ የምታማሲው ነገር በእውነት ማቆም አለብሽ። እንዴ ብዙ ቪዲዮዎች ተሰራጭተዋል ያንቺና ያብርሽ እንዴት እንደሚያደርጋችሁ ራሱ እንኳን ለሩታ ለሚስት ተብዬዋ ቀርቶ ለሌላም ሰው የሚያቃጥል ቪዲዮ ነው ቪዲዮአችሁ ሲታይ ራሱ። አሁን ደግሞ ሄደሽ ቤታቸው ድረስ ሄደሽ ማስጠንቀቅ ማለት ምን ማለት ነው? በምን ያህል ብትነቂ ነው ቤተሰቦቿን? ማን ነውስ እንደዚህ ልብልብ እንዲሰማሽም ያደረገሽ ማን ነው? የእውነት በጣም ነው የሚያሳፍረው። ሴት ሆናችሁ በሴት ላይ ይህን ያህል ግፍ መስራት ጥሩ አይደለም። ገባሽ? ክብርሽን ጠብቂ ሄርሜላ። ለኔ ስጭኝና ለአንድ ሳምንት ያህል ለኔ ስጭኝና ባል እንዴት እንደምንከባከበው በገዛ ዳቦዬ ልብልቡን አጣሁታለች ሀገሬ ሰው። እንዴት ነው እንደዚህ የሚሆነው? እንዴት ነው ባልሽን አውሽኝና ላስተምርሽ፣ እንዴት አድርገሽ ባል እንደመንከባከብ እንዳለብሽ ላስተምርሽ። ምን የሚሉት ነው ይሄ ደግሞ? ኧረ ጉድ!